ሌላ ራሴ መዋሸት አልፈልግም። ይከብዳችኋል። አንዳንዴ ከራሳችሁ ጋር መታገል ይከብዳል። ሁሌ ራሳችሁን እየዋሻችሁ መቀጠል አትችሉም ማለት የምታያቸው ነገሮች ይኖራሉ። ይሄ አይደለም ብዬ ለራሴ አሳምኛቸው በቃ ነገሮች እኮ እንደዚህ ናቸው ብዬ አሳምኜ ራሴን የማልፋቸው ነገሮች አሉ። አሁን ግን ከአቅሜ በላይ ሆነ። እኔ ቻሌንጆች ሲደራረቡብኝ በቃ ማለት ከዚህ በላይ እኔ እነዚህ ቻሌንጆች እኔን አጠንክሮኝ ሳይሆን ማለፍ የሚችሉት እኔን ሰብሮ የሚያስቀሩ መስሎ ስለታየኝ ከነዛ ቻሌንጆች መራቅ ነበረ ምርጫ ያደረግኩልኝና በቃ ለዛ ነው እኔም እንደዚህ እየሆንኩኝ ያለሁት። እስከ ዛሬ ድረስ በእንደዚህ ማንነቴ ማናችሁም አታውቁኝም። ማናችሁም እንደዚህ አይነት ውሳኔ ወስኜ አይታችሁኝ አታውቁም። የሆነ ነገር ስባላት ሊስት እመለሳለሁ። ማንም በዚህ ልክ እኔ እንደዚህ ሆነ ምናምን ተብዬ የሆነ መለስ የምልባቸው ነገሮች አሉ። አሁን ላይ ግን በቃ አላቅም ውስጤ ለምን እንደዚህ ለራሴም እንትን ይለኛል። በቃ ጭክን ብዬ እንደዚህ መወሰኔ ወይም ደግሞ ይህንን ነገር ማምጣት ለእኔም ቢያስደነግጠኝም ግን በቃ የግድ መሆን አለበት። እናንተ ባትፈልጉትም ህይወታችሁ ላይ ግን በቃ መደጋገም የሌለባቸው ነገሮች ሲኖሩ ልባችሁ ባይፈቅድም ህሊናችሁ አስገድዳችሁ የምትወስኑት ውሳኔ ይኖራል። ይህንን ውሳኔ ለመወሰን ማለት ከራሳችሁ ጋር በጣም ትታገላላችሁ። ከልባችሁ ከህሊናችሁ ልባችሁ የሚፈልገው ነገር ሌላ ነው፣ ህሊናችሁ ደግሞ መያዛችሁ ነገር ሌላ ነው። ሁለቱን እንኳን ለማስታረቅ ሁለቱን ሀሳብ እንኳን ማሽ ለማድረግ በጣም ብዙ ርቀቶችን ትሄዳላችሁ። ብዙ ነገሮች ከራሳችሁ ጋር በጣም ትጣላላችሁ። ያስትረግል ራሱ በጣም ያስጨንቃል። ከምሬ ነው የምላችሁ፣ ቀላል አይደለም። ከራሳችሁ ጋር መጣላት በጣም ይከብዳል የምር። እና በቃ ይሄንን ነገር ለማድረግ ተገድጃለሁኝ። እኔ ያው እሱን ወደ ቡታጅራ ለመሄድ ለመጨረሻ ጊዜ ላገኘሽ ስላለኝ ነው እና የተገናኘ ነው ማለት ነው። እኔ አላገኘህም ብዬው ነበር ግን እባክሽ ምናምን ብሎ ስላለኝ የተገናኘ ነው። ዛሬ ወደ ቤተሰቦች ጋር እንደሚሄድ ነው የማውቀው እኔም እናንተም። ትናንትና ግን ኤፍሬም የተናገረው አይ ቲንክ አልመለስም እያለ ነው ብሎኛል። ስለዚህ እንግዲህ እኔም የእሱን ውሳኔ ያከብርለታለሁ። ይቅርታ፣ መረጋጋት እፈልጋለሁ። አቅማጣው ድዋሰ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን ቤተሰቦቼ ምን እንደምል ራሱ አሁን ላይ ትንሽ ግራ እየገባኝ ነው እና